በሚል ርዕስ ነበር እየተመለከትን የነበረው። ወደ ኋላ ሄጄ ላስታውሳችሁ አልችልም፣ ምክንያቱም ጊዜም ስለማይኖረን፣ ግን ሐሳቡን እየቀጠልን ስንሄድ ማግኘት ይቻላል። ምዕራፍ 21 አውጡ እስቲ ዮሐንስ ወንጌል በቀኝ በኩል ስለጣሉት አሳ ማጥመጃው መረብ 150 አሳ በጎተት እንዳቃታቸው ኢየሱስ በተናገረ ጊዜ እግዚአብሔር ይመስገን ሌሊቱን ሙሉ ነው ሲያጠምዱ ያደሩት፣ ግን ምንም ነገር አለ። በሰው ሌሊት ምንም ነገር አይገኝም። ለክርስቶስ ግን ምንም ነገር ሌሊት አይደለም። አሜን። እግዚአብሔር ይመስገን። እርሱንም የገለጠ ተአምር ነው በዚያ ስፍራ የተደረገው። እግዚአብሔር አይኖቻችንን ይክፈት። አሜን። በእውነት ነው የምላችሁ፣ እግዚአብሔር አይናችንን ከከፈተ ለምንናገረውም ነገር ልባችንን ከከፈተ እግዚአብሔር የሚናገረው ነገር መስማት ይችላል። እግዚአብሔር ይመስገን። ስለዚህ የሚያጠግብ ነገር ያለው በእግዚአብሔር ቀኝ ነው። አሜን። ከረሃብ ጋር ነው የተፈጠርነው፣ ከመፈለግ ጋር ነው የተፈጠርነው። ሕፃን ገና ሲወለድ የእናቱን ጡት ሊፈልግ እንደተፈጠረ ከፍለጋ ጋር ነው የተፈጠርነው፣ እግዚአብሔርን ለመፈለግ። አሜን። እግዚአብሔርንም አግኝተን ለመጥገብ። እግዚአብሔር ይመስገን። ስለዚህ ይሄንን ሐሳብ እስቲ ቁጥር 12 ምን ይላል? ምዕራፍ 21 ላይ ኢየሱስም ኑ ምሳ ብሉ አላቸው ይላል። ምዕራፍ 21 ላይ ከሆናችሁ ኢየሱስም ኑ ምሳ ብሉ አላቸው። ምናልባት ከሶስት ቀን በፊት ወይም ከዛም በላይ ባለው ጊዜ በፊት ራት በልተው ነበር አይደል? ራት በልተዋል። ከመሞቱ በፊት ራት በሉ። በሌሊት ራት በሉ። ከራት በኋላ መሰናከል ነበር። ከራት በኋላ ሞት ነበር። አሁን ግን ከትንሳኤ በኋላ ነው አይደል? ከትንሳኤ በኋላ ምሳ ብሉ ነው ያላቸው። አሜን። እግዚአብሔር ይርዳል። አሜን። ምሳ ልንበላ ግን ትውልድ ሁሉ ራቱን እየበላ ነው። ራት እያዘጋጀ ነው ያለው። አንዴ የጌታ ራት ይለዋል፣ አንዴ ቅዱስ ቁርባን ይለዋል። ራቱን እየበላ ነው ያለው። ምሳ መቼ ነው የሚበላው? ያም ጌታን የሚገልጥ ነበር። እስቲ ቁጥር 7 ላይ ኢየሱስም ይወደው የነበረውን ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ቁጥር 12 ኢየሱስም ኑ ምሳ ብሎ አላቸው። ከደቀ መዛሙርቱ አንድስ እንኳን አንተ ማነህ ብሎ ሊመረምረው ይደፍር አልነበረም፣ ጌታ መሆኑን አውቀው ነበርና። እግዚአብሔር ይመስገን። ጌታ መሆኑን አውቀው ነበርና። እኔ በሌላ መንገድ ነው የሚገባኝ። ጌታን ማወቅ፣ ጌታን መተባበር፣ ከጌታ ጋር መጣበቅ ከበሉ በኋላ ምሳውን ከበሉ በኋላ ነው ያወቁት። ስለዚህ ጌታን የሚገልጥ ምሳ ነው የበሉት። ራት በልተው እኮ ጠፍተዋል። ራት በልተው ተበታትነዋል። ራት በልተው ክደዋል። ራት በልተው ርቀው ይከተሉ ነበር። ራት በልቶ የጸና የለም። ራት በልቶ እስከ መጨረሻ ሄደ የለም። ምሳ ሲበሉ ግን አወቁት። አሜን። ይሄ በቀኝ በኩል በተጣለ መረብ ምክንያት የተሰበሰበ አሳ ነው። የቀኙ እጅ መጽሐፍ የታረደው በግ በዙፋን ላይ ከተቀመጠው በቀኝ እጁ መጽሐፍ ከያዘው ተቀበለ ነው። ዝም ብሎ መጽሐፍ እንዳልሆነ ማየት ይችላል። እሺ ሄደን እንመልከት እስቲ ግልጽ እንዲሆን ራእይ ምዕራፍ 4 ላይ ራእይ ዮሐንስ ራእይ ምንድን ነው ይሄ መጽሐፍ? እስቲ መጀመሪያ ተቀማጩ የተቀመጠበትን ዙፋን እንመልከት። ዙፋኖችን አየሁ፣ ዙፋን አየሁ፣ በዙፋኑ ላይ ተቀማጭ ነበረ።
ወዲያው በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆሟል፣ በዙፋንም ላይ ተቀማጭ ነበረ። ተቀምጦም የነበረው በመልኩ የኢያስጲድና የሰርዲዮን ዕንቁ ይመስል ነበር። በመልኩ መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ። ተቀማጩንም ዙፋኑንም ነው የገለጠው። ስለተቀመጣችሁበት ወንበር ምን ይሰራል መናገር፣ ወይም ዙፋኑን ወይም ወንበሩን መግለጥ ምን ይሰራል? እግዚአብሔር ይመስገን። ተቀማጩና የተቀመጠበት አንድ ነው። እግዚአብሔር ከተቀመጠበት ውጭ አይደለም። ይህ የተቀመጠበት ነው እግዚአብሔርን የገለጠው። እግዚአብሔር ያለ ዕቃው ነው ወይ? ዕቃውስ ያለ እግዚአብሔር ነው ወይ? እግዚአብሔር ያለ ዕቃው መኖር ይችላል፣ ሕያውም ነው። እግዚአብሔር ግን ያለ ዕቃው መገለጥ አይችልም። ይገባችኋል? እግዚአብሔር ያለ እኔ ሕያው ነው። እግዚአብሔር ያለ እኔ ግን አይገለጥም። ስለዚህ ሰው ሲፈጥረው የእግዚአብሔር መገለጥ ነው። እኛ የእግዚአብሔር ዙፋን ነን ስንል የተቀመጠበት የከበረ ነው፣ ወንበሩም የከበረ ነው። አሜን። ይሄ ድንጋይ በጣም የከበረ ድንጋይ ነው ይባላል። ይሄ መረግድን የሚባለው በጣም የከበረ ነው። ቀስተ ደመና የመሰለ እግዚአብሔር ይመስገን። ስለዚህ ተቀማጩ የተቀመጠበት ዙፋን ተቀማጩን የሚገልጠው ዙፋን፣ ተቀማጩም ዙፋኑን ይገልጣል፣ ዙፋኑም የተቀመጠውን ይገልጣል። እናንተ የወይን ግንድ ናችሁ። እኔ የወይን ግንድ ነኝ፣ እናንተ ግን ቅርንጫፎች ናቸው። ግንድ ቅርንጫፍ ከሌለው ግንድ ነው፣ ዛፍ ተብሎ ሊጠራ አይችልም። ዛፍ ቅርንጫፍ ከሌለው ግንድ ነው፣ ተመልምሏልና ምን ይባላል? ግንድ ነው። እናንተ ቅርንጫፎች ናቸው። በእርግጥ ቅርንጫፎች ያለ ግንዱ አይኖሩም። ግንዱ ግን ያለ ቅርንጫፎች ይኖራል። የግንዱ ፍሬና ሕይወት ግን በምን ይገለጣል? በቅርንጫፍ ነው። አሜን አሜን። እግዚአብሔር ሊያየውም አይችልም። እግዚአብሔር ግን በእኛ ይታያል። አሜን። እግዚአብሔር በቃ ግንድ ነው። የባህር ዛፍ ግንድ አለ፣ የዝግባ ግንድ አለ፣ የጥድ ግንድ አለ። ብትልጧቸው ሁሉንም ማወቅ ያስቸግራል። ቅርፊት ስላላቸው ነው ይታወቃል። ግን ልምላሜያቸውን፣ ሕይወታቸውን፣ ፍሬያቸውን በምን ይገልጣል? እግዚአብሔር ይመስገን። ስለዚህ እነዚህ ሁለቱን እርግጥ ማወቅ አለብን። እነዚህ ድንጋዮች አሁን የተጠሩ ድንጋዮች ማን ያውቃቸዋል? በእውነት ያየ ሰው አለ? እኔ አላቃቸውም። አሁን ራእይ ውስጥ የተጠቀሱ ድንጋዮች እኔ አላቃቸውም፣ ማወቅም አንችልም። የሚያውቃቸው በጣም ሀብታም ገንዘብ ያለው ሊገዛቸው ይችላል። ይገባቸዋል። ደግሞ ይሄ የተፈጥሮ ድንጋዮች ከተማይቱ የተሰራችባቸው ድንጋዮች ማንም አላየም። ኢያስጲድ አሁን ኢያስጲድ ምንድን ነው አይታችሁ ታውቃላችሁ? አልማያችሁ ገርማችኋል። የትም አይገኝም። ርካሽ አይደለም፣ በጣም ውድ ናቸው። የእግዚአብሔር ዙፋን የትም አይገኝም፣ የትም አይገኝም። በጣም ውድ ናችሁ። አሜን። በጣም ውድ ናችሁ። እኔ በእነዚህ ድንጋዮች ውስጥ የእግዚአብሔርን ሕዝብ ነው ማለት ነው። እኔን ነው ማለት ነው። እኔ ውድ ባልሆን ውዱ ኢየሱስ እንዴት ይሞትልኛል? ያረከሰኝ አእምሮዬ ነው፣ ያረከሰኝ ትምህርቴ ነው፣ ያረከሰኝ መረዳቴ ነው፣ ያረከሰኝ የሰዎች ትምህርት ነው፣ ርካሽ ያደረገኝ የሰዎች ትምህርት ነው። በእግዚአብሔር ዘንድ ያለው ልብ፣ በእግዚአብሔር ዘንድ ያለኝ ክብር ግን በጣም ውድ ነው። እግዚአብሔር በዚህ ዙፋን ላይ ተቀምጦ ነበር። አሜን። ስለዚህ ይህን ሳነብ ከእኔ ውጭ አይደለም። እግዚአብሔር የተመሰገነ
ይሄን ለማየት በእውነት ነው ማለት ርቀን መሄድ አለን። ዋጋ መክፈል ይኖርብን። የእግዚአብሔር ነገር ላይ አይደለም ያለው፣ በጥልቅ የተቀመጠ ነው። ይሄ መልክ ወይም እነዚህ ድንጋዮች ያሉት ከመሬት በታች ነው። ድንጋዮቹ ውድ ናቸው። የት ነው ያሉት? አየር ላይ አይደሉም። በመሬት ፊት ላይ አይደለም ያሉት። ከመሬት በጣም ጥልቅ ናቸው። ማን ደፍሮ ይቆፍራል? ማን ይደፍራል? አንድ የምለው ነገር አለ። ፈሪዎች በባህር ዳር ዳር ነው የሚዋኙት። አቃር ካሉ ምን ይሆናል? ፊኛ ይዘው መግባት አለበት አይደል? ስለዚህ ደፋሮቹ የት ነው የሚዋኙት? ወደ መሃል። አዎ መንፈሳዊ ነገር ነው የምናወራውና በእውነት ነው ማለት በእግዚአብሔር ባለን መንፈስ ደፍረን ወደ ጥልቅ እንገባለን። አሜን። አቤት እዛ ያለው አሳ ጠብሶ መብላት እሱ አይደል? አሜን። አዎ ስለዚህ ብዙ ቅዱሳን የሚባሉ ሰዎች ይፈራሉ። ዳር ዳር ነው የሚዋኙት። ከትል ጋር አብሮ ይኖራሉ። ዳር ዳር ያለው ትል ብቻ ጫጩት አሳዎች እሱ ነው የምታጠሙ። አያጠግብም፣ አሸናፊም አትሆኑም። ለዚህ ነው ህይወት ሁሌ ውጣ ውረድ፣ ሁሌ መሸነፍና ማልቀስ የሚበዛው። ስለዚህ አደፋፍራችኋለሁ፣ ርቃችሁ ቆፍሩ። አሜን። እነዚያ የከበሩ ድንጋዮች ያሉት እዛ ነው። ይሄ መልክ ይሄ አሁን ያነበብኩላችሁ መልክ ያለው ከመሬት በታች ነው። በእርግጥ ስለነዛ ድንጋዮች አይገደንም። እግዚአብሔር ስለ በሬ አይገደውም እንዳለው ማለት ነው። አሁን ግን በእኔ ውስጥ ያለው እንቁ ግን ወርጃ ያለ እግዚአብሔር ያኖረው እንቁ ማለት ነው። እግዚአብሔር ከኛ የሚፈልገው የሚያወጣው ነገር የሰወረው ነው ማለት ነው። እግዚአብሔር ይመስገን። አሜን። ድንጋዮቹ አንጸባራቂ ናቸው፣ የሚያበለጨልጩ ናቸው። እግዚአብሔር በህይወታችን እስቲ አንደኛ ጢሞቴዎስ ላይ የማንም አይን ግን አያቸው። አንጸባራቂ ስለሆኑ የማንም አይን አያቸው። ቅድም ብያቸዋለሁ፣ ርካሽ አይደሉም፣ የትም አይገኙ። አሜን። አሜን። የመጣሁት ጥቅስ እሱ ብቻ የማይሞት ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይቻለው። ለእርሱ ክብርና የዘላለም ኃይል ይኖራል። አሜን። ስለማን ነው የሚያወራው? አማርኛችን ደብቆ የሚናገረው አንድ ሰው እንኳን አላየውም፣ ሊያየውም አይችልም። አንድ ሰው ሲል እኛ ማለት ነው አይደለም። ያ ሰው ይሄንን እግዚአብሔር ማየት አይችልም። አሮጌው ሰው ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ሰማዩ የተከፈተለት አይኑ የተከፈተለት ብቻ አይደለም። ስለዚህ ምን ያህል ነው ጠልቀ መሄድ ያለብን? ይሄ መረግ ብሩህ እና አረንጓዴ ድንጋይ ነው ይባላል። እንግዲህ ከመጽሐፍ ነው ያገኘሁት፣ አላየሁም ብዬ። አረንጓዴ ድንጋይ አለ። አይገርማችሁ? አረንጓዴ ድንጋይ። ምን አይነት ድንጋይ ነው የምናውቀው እኛ? ወይ ጥቁር ወይ ሽሮአማ። አረንጓዴ ድንጋይ፣ አረንጓዴ አረንጓዴ ህይወት አረ ሃሌሉያ አሜን። ዙፋኑ ህይወት ነው። አሜን። በህይወቱ ላይ ተቀምጧል እግዚአብሔር። ሞት ቢመጣ ይህ ህይወት ይውጠዋል። አሜን። አሜን። ህይወትም ይገለጥ ዘንድ ሞት ይላካል። አሜን። አይገርማችሁ? ማለት እግዚአብሔር ሞት ፈቅዶ ይልከዋል። አሜን። የምታውቁት ሞት አይደለም፣ እኔ የምላችሁ ሞት ማለት እለት እለት መሞት እግዚአብሔር ይልከዋል። ህይወት ይገለጥ
እግዚአብሔርን አንዳንዴ ብቻ ነው በጣም ብዙ ጊዜ ቁጭ ብለን እናማዋለን። በህይወታችን ስላመጣቸው ብዙ ሞቶች፣ ብዙ እንቅፋቶች፣ ብዙ ውጊያዎች፣ ብዙ ፈተናዎች። ጳውሎስ ፉኝት ባትነድፈው የአገልግሎት በር አይከፈትም ነበር በዛ ደሴት ላይ አይደል? መጀመሪያ ምን አሉ? ይሄስ እርጉም ነው፣ ይሄስ ክፉ ሰው ነው። ከባህር ቢወጣ እንኳን እግዚአብሔር አልተወውም ማለት ነው። ቢያዩ አይወድቅም፣ ቢያዩ አይወድቅም፣ ቢያዩ እጅ አያብጥም። ይህስ አምላክ ነው አለ። የአገልግሎት በር ተከፈተ። ብዙ ሰዎች ወደ እግዚአብሔር መንግስት መጡ። በማን መልእክተኝነት? በእባብ በእፉኝትም እግዚአብሔር ሲልከው መልአክ ብቻ አይልክም እግዚአብሔር፣ እፉኝትንም ይልከዋል። ግን የእፉኝትን መርዝ ውጦ አለመሞት እንዴት ድንቅ ነው! የእፉኝትን መርዝ ተቀብሎ አለማበጥና አለመውደቅ ምን አይነት ህይወት እዛው ሰውዬ ስላለ አረንጓዴ ነገር እሱ ውስጥ አለ። አሜን። ህይወት እሱ ውስጥ አለ። አሜን። ያ ህይወት ኢየሱስ ክርስቶስ። አሜን። በእውነት ኢየሱስን ብዙ ጊዜ ተቀብለነዋል እንላለን። መሰረቱ እሱ ነው የተቀበለን፣ እኛ ተቀበለነው። ተቀብለነዋል እንላለን። ተውሼ ልናገር ይሄን አረፍተ ነገር ተቀብለነዋል። ስንት ፐርሰንት ነው የተቀበላችሁት? እዚህ ጋር ነው ነገሩ። ስንት ፐርሰንት? ምን ያህል እጅ ነው የተቀበልነው? ዕለት ዕለት የሚመጡ ነገሮች የማይወጥ ክርስቶስ በእኔ ውስጥ አለ ወይ? ይህን ነገር መፈተሽ ይኖርብኛል ማለት ነው። ይሄ በጣም ውድ የሆነ ድንጋይ እግዚአብሔር ተቀምጦበታል። ይሄ ውድ የሆነ ህይወት እናንተ ናችሁ። ያም ህይወት የክርስቶስ ህይወት ነው። አሜን። እንግዲህ ድንጋዮቹ የተሰወሩ ናቸው፣ ተራ ያልሆኑ ድንጋዮች ናቸው። ይሄ በእግዚአብሔር መጽሐፍ የምናገኘው እውነት ነው። እንደ እግዚአብሔር ፈቃድና ሐሳብ የምናነብ ከሆነ ማለት ነው። ኢሳይያስ ላይ ብዙ ወገኖች የእግዚአብሔር ሐሳብ ከሰው ሁሉ ስውር ነው ልላችሁ ነው። ድንጋዮቹ ስውር ናቸው ስላችሁ ከሰው ሁሉ የተሰወረ ነው የእግዚአብሔር ሐሳብ። ሰው ሊያየውም ሊቀርበውም አይችልም። ስለዚህ እግዚአብሔር ሆይ የሰውን ልብ ከኔ ውሰድ በሉ። አሜን። አሜን። የሰው አእምሮ፣ የሰው መንፈስ ከኔ ውሰድ። በአእምሮ የመንፈስ ልታደስ፣ በልቤ መለወጥ ልለወጥ እግዚአብሔርን ለማግኘት። አሜን። ኢሳይያስ 9 ላይ እዚህ ላይ በነቢያትና በመሪዎቻችን ላይ እግዚአብሔር እንቅልፍ፣ ከባድ እንቅልፍ እንደጣለባቸው ይናገራል። ድንዛዜ በእውነት ነው የምላችሁ፣ እድለኞች ነን። አሜን። ለእግዚአብሔር ክብር ይላል። አሜን። ጆሮቻችን የከፈተ እግዚአብሔር የተባረከ። አሜን። ምናልባት የምትሰሙት ነገር ብዙ ሰዎች ተመኝተው ያላገኙት ነገር ነው እየሰማን ያለው። አሜን። እኔ አሁን ስለምናገር አይደል የምለው እግዚአብሔር ስላደረገው ይችላል። ተደነቁ፣ ደንግጡ። ቁጥር 9 ላይ ተጨፈኑ፣ እውሮችም ሁኑ፣ በወይን ጠጅ አይሁን እንጂ ስከሩ፣ በሚያሰክር መጠጥ አይሁን እንጂ ተንገድገዱ። ስለመጠጥ ወይም በመጠጥ ስለሚሆነው ስካርና መንገድገድ አይደለም ማወራው ማለቱ ነው የእግዚአብሔር መንፈስ። ያ ያካሄድና የንግግር ሚዛን ስለሚያሳጣው የሰው ጠጅና የሰው ወይን ጠጅ አይደለም እኔ ማወራው ማለቱ ነው። ግን መንፈሳዊ ሚዛን ማጣት በመስከር የንግግር ሚዛን ማጣት፣ ያካሄድ ሚዛን ማጣት፣ የኑሮ ሚዛን ማጣት፣ የህይወት ሚዛን ማጣት ለካ ከዚህ ስካር ይገኛል። ስካሩን የላከው ማለት ነው። እግዚአብሔር የእንቅልፍ መንፈስ አፍስሶባቸዋል።
እግዚአብሔር ይጠብቃል። እግዚአብሔር ከላከው የእንቅልፍ መንፈስ ማን ሊድን ይችላል? እንቅልፍ ከጣለብህ እግዚአብሔር ማን ሊፈውስህ ይችላል? የትኛውም ኮንፈረንስ፣ የትኛውም መጋቢ፣ የትኛውም አገልግሎት ይህን ማድረግ አይችልም። እግዚአብሔር ይመስገን። አሜን። በእርግጥ ሰይጣን እንቅልፍ ቢልክ ኖሮ እግዚአብሔር ይቀሰቅሰን ነበር አይደል? እግዚአብሔር እንቅልፍ የላከበት ትውልድ ላይ ማን ይቀሰቅሰዋል? ፍሩ። እግዚአብሔርን እንፍራ። በትውልድ ላይ እንቅልፍ የሚያመጣ እግዚአብሔር ነው። እንደውም እንግሊዝኛውን ዲፕ ስሊፕ ዲፕ በጣም የሚገርም አይኖቻችሁን ነቢያትንም ጨፍኖባችኋል፣ ራሶቻችሁን ባለራእዮችን ሸፍኖባችኋል። አይኖቻችሁን ማለቱ ነቢያቶቻችሁን ስለማይገባኝ ይሄ ክፍል እንግሊዝኛው ማየት ነበረብኝ። ምክንያቱም ቁጥር 10 ላይ አይኖቻችሁን ነቢያትንም ጨፍኖባችኋል የሚለው ቃል ምን ይላል? አይኖቻችሁን ማለት ነቢያቶቻችሁን ስለናንተ የሚያዩ ስለናንተ የሚተነብዩ እነርሱን ጨልሙባችኋል። ራሶቻችሁን መሪዎቻችሁን ነው የሚለው። ባለራእዮቻችሁን ማለት መሪዎቻችሁ ራእይ ቀርጸው የሚመሯችሁን ሸፍኖባችኋል። ምክንያቱም እግዚአብሔር የእንቅልፍ መንፈስ ወይም ድንዛዜ ጥሎባችኋል። ይህን ለማን እንጥቀሰው? ወገኖች አንዳንድ ጊዜ መጽሐፍ ስታነቡ እኔን የሚያስቸግረኝን ማለት ነው፣ አስቸግሮኝም የምቃወመውን ማለት ነው። ይሄን ሳነብ ኦርቶዶክስ ወንድሞች ይመጡብኛል። የእንቅልፍ መንፈስ ጥሎባቸዋል። ይሄን ሳነብ ሉትራውያን ይመጡብኛል። እኔን አይመለከትም። ይሄን ሳነብ ካቶሊክ ወንድሞች ይመጡብኛል። ይሄ እንቅልፍ ያለው እኛው ጋር እነሱ በተወሰነ ዲፕ ስሊፕ እዚህ ጋር ባለው የተወሰነ ዲፕ ስሊፕ እዛ ጋር ደግሞ ዲፕ ስሊፕ። መጽሐፍን እኔ ለራሴ ነው ማነበው ብያቸዋል። ለማንም አላነብም። ለኦርቶዶክስ ወንድሜ መጽሐፍ አላነብም። ለራሴ ነው ማለት ለትምህርታችን ተጽፏልና። አሜን። እያነበብኩ በማንም ላይ አልፈርድም። እያነበብኩ በክርስቶስ ዘመን የነበሩትን ፈሪሳውያን ትዝ አይሉኝም። ምን አገባኝ? ስለ ፈሪሳውያን ሳነብ ፈሪሳዊ ህይወቴ ትዝ ይለኛል። ሰዱቃዊ ህይወቴ ትዝ ይለኛል። በአንዱ ነገር ያለ በአንዱ ነገር ያለ የኔው ሰዱቃዊ መንፈስ ፋት አይደል? ስለዚህ ለማን እንጥቀሰው? ኢሳይያስ 29 ቁጥር 9 እስከ 10 ያለው ለማንም ለዘመኔ ቤት ነው፣ ለዘመናችን ቤተክርስቲያን ነው የምንጠቅሰው። እኔ እንትን የለኝም ቤቴ ውስጥ ምንድነው ኤልሻዳይ የለም። ከቤተሰቤ ጋር ተስማምተን የዘጋ ነው። ምክንያቱም ነገሩ እኛን የሚጎዳ ሆኖ አገኘ። ፈራጅ ብቻ አደረገ። ስለዚህ ወንድሞች ለሚያዩዋቸው የሆኑ እኔ ምን ድንገት ሻሸመኔ ሄጄ ያለፈው ጉዳይ እየሰማሁ ነበር። መስራቾቹ ናቸው ሲናገሩ መናኛ በሚል ቃል ነበር የሚያገለግሉት ሰው መናኛ። ስለዚህ ምን አሉ? በአሁኑ ጊዜ ህይወታችንም ክርስትናችን መናኛ ሆኗል አሉ። ሃሌሉያ አሜን አልኩ እኔ። ወንድም ይሁዲ እያለው ነበር እያሉት ነው ነገር ሁሉ መናኛ እንደሆነ። ስለዚህ መፍትሄው ምንድን ነው? ጥያቄ አሁን መፍትሄው ምንድን ነው? ወገኖች እያፈረን እኮ
መጽሐፉ በሚለውና እግዚአብሔር ባመጣው ነገር ህይወታችን ስናይ እያፈርን ያለው ምን ይሁን? ለማን ልጥቀሰው? ለራሳችን። እግዚአብሔር ይመልስ። አሜን። እግዚአብሔር ያንን መታደስ በህይወታችን ያምጣው። አሜን። ስለዚህ ወገኖቼ የመጽሐፉ ታችኛ ክፍል ማን አገኘ? ይሄ መጠየቅ ይኖርብናል። በቀኙ ስላለው መጽሐፍ ነውና የምናወራው። በመጽሐፍ ውስጥ ያለው ታችኛው ክፍል ማን አገኘ? ማን ሳነበበ? ከኛ። ያኛውን ታችኛ ክፍል አንበበን ስንናገር ነው እንግዲህ በሰዎች ላይ ያለውንም ነገር ልንገፍ የምንችለው። ብዙዎች ግን እሺ አይሉ። ዳንኤል ምዕራፍ 12 መጽሐፉን ዝጋው። አንተ መንገድህን ዝግ፣ ሂድ፣ መጽሐፉን ዝጋው፣ እንዳይገባቸው አድርገው ማለት ነው። ይህ ትንቢተ ዳንኤል መዘጋቱ ማለት አይደለም። መጽሐፉን ዝጋ ነው። ይሄ የህይወት ቅጽ የህይወት መጽሐፉን ዝጋው፣ አያስተውሉት። ስለዚህ ወገኖች ማን ያነብልን? ነቢያቶቻችን አይኖቻቸው ጨፍነው ራሶቻቸው የለም መሪዎቻችን። ማን ያነብልን? ማንበብ ለሚችል አንብብ ብለው ይሰጡታል ይላል። እዛው ባነበብ አላውቅም ማንበብ አልችልም። የተማረም አያነብም፣ ያልተማረም አያነብም። ስለዚህ ማን ያነብላችሁ? በተቀደሰው ቅባት ራሳችሁ አንብቡ። አሜን አሜን አሜን። እሱ ያበራል። አሜን። እግዚአብሔር ይመስገን። አሜን። መጽሐፉ በእውነት ነው ወስደን መብላት አለብን። መጽሐፉን እቺስ የቋንቋ አስተማሪዎች አይደለም። ቋንቋ ሁላችንም ተምረናል በደረጃችን። መጽሐፉን ዘቡክ መጽሐፉን ያ የህይወት መጽሐፍ የእግዚአብሔር መጽሐፍ እግዚአብሔር ያለውን የልቡን ሐሳብ የጻፈበት ያ መጽሐፍ ጌታ ኢየሱስ ክርስቶስ። አሜን። እግዚአብሔር ሌላ መጽሐፍ የለውም ከኢየሱስ ክርስቶስ ውጭ። ሊነበብ የተሰጠ መጽሐፍ ክርስቶስ በህይወታችን። አሜን። ያ መጽሐፍ ወርደን ካነበብነው በጣም ድንቅ ነው። ይሄ ትምህርት ስንጀምረው ሰዎች ምን ይሉ ነበር መሰላችሁ? ካሳ ከጥልቁ ነው የሚናገረው፣ ከጥልቁ ነው የሚያነበው ይሉ ነበር። ድሮ ታውቁ ነበር አይደል? የጥልቅ መንፈስ በቀይ ባህር ጥልቅ ላይ በምን የሚመክሩ አሉና ከዛ ነበረ የሚናገረው ይላሉ። አሁን እንኳን የሚሉ አይመስልም። በምን አቅም ሐማን ምንድነው ያለችው? አስቴር ጉዳቱን የማያቀና አለችው። እንኳን እኛን ሊጨርስ ማለት ነው። ጉዳቱን የማያቀና ይዘው ይባላል። ጉዳቱን የማያቀና አሁን የራሱን ጉዳት የማያቀና እኔን የሚቃወም አይመስልም። ለራሱ ችግር ውስጥ ነው። እኔን ሲያስብ ህይወቱን ያስባል። እግዚአብሔር እንዲያድርገው በእውነት ግን እንደ ጥልቅ እንዲጠራው ስለምጸልይ ከጥልቅማ እናገራለሁ። አሜን። እግዚአብሔር እናንተን ይርዳችሁ። አሜን አሜን። ጥልቅ መናገር አሜን። ጥልቅ ከመጽሐፉ ጥልቅ አሜን ጥልቅ አሜን አሜን። መዝሙረ ዳዊት ምን እንደሚል ታውቃላችሁ? በፏፏቴ ድምፅ ቀላይን ትጠራታለች። በፏፏቴ ድምፅ ቀላይን ትጠራታለች። ቀላይ ማለት ዲፕ ማለት ዲፕ ኮልስ ዲፕ ጥልቅን ነው የሚጠራ። በወረዳችሁ መጠን የእግዚአብሔር ጥልቅና ድንቅ ነገር ታያለች። አሜን አሜን። ላይ አይታይ። ላይ ፊደል ነው። ላይ ስርዓት ነው። ላይ መካከለኛ ነገር፣ ላይ ጥላ ነው።
ላይ የሆነ ሽፋን ነው። ነገር ግን ጥልቁን ስንመለከት በዚያ እግዚአብሔር እናገኘዋለንና ሌላ ይጠራል። ያ ጥልቅ የወረዳችሁበት ጥልቅ ሌላ ይጠራል። አሜን። ለዚህ ነው እኮ ከትውልዱ ጋር ተወራርደን ገና 50 ዓመት እንሰብካለን። አሜን። ምክንያቱም ጥልቅን ስለሚጠራው የማያልቅበት እግዚአብሔርን ይዘናል። አሜን። አሜን። እግዚአብሔር ጋር ግብዣ ከተቀመጥን እላችኋለሁ የሰባ ነገር አለ። አሜን። ሰባ። ይሄ ነው የቀኙ መጽሐፍ። እርግጥ ብሉይን ስናነብ ኖር ይሄ ምንድን ነው? ስጋዊ ትርጉምና ስርዓት። ስለ ውሃ ሳስብ የገበታዊ ውሃ ይታያል አይደል? ስለ ስጋ ሳነብ ማነው? ስለ እሳት ሳነብ የምድጃ እሳት ይታያል አይደለም? በቃ እሳት ውሃ ስለ መብራት ሳስብ ይሄ መብራት ነው የሚታየው። አእምሮዬ ከዛ እንዳላልፍ አጠረብኝ። ጠልቄ ሳይ ግን የእግዚአብሔር ውሃ አለ፣ የእግዚአብሔር እሳት አለ፣ የእግዚአብሔር መብራት አለ። እነዚህ ሁሉ እግዚአብሔር ያለው ነገር እኔ ባለኝ ነገር ተገለጠ። የእግዚአብሔር መብራት በሰው መብራት፣ የእግዚአብሔር ውሃ በሰው ውሃ፣ በተፈጥሮ ውሃ። ለጤና ማለት እግዚአብሔር እንዲህ ማየት ካልቻል አልገባንም ማለት። ይሄ ብሉይ ከኛ ጋር ሊኖር የሚችለው ልንገራችሁ፣ እግዚአብሔር እስከጋበዘን ድረስ። እግዚአብሔር ሲጋብዘን ብሉይ ይገፈፋል። አሜን። ብሉይ በሁሉም ላይ የተጣለ መጋረጃ ነው። በሁሉም አእምሮ ላይ የተጣለ መጋረጃ ነው። ስለ ሙሴ ሲያነብ ትዝ የሚለው ሙሴ ነው። ስለ ግምጃው ሲያነብ ግምጃ ነው ትዝ የሚለው። ስለ ቀለማት ያንብብ ቀለማት ነው ትዝ የሚሉት። ኬጂ ላይ የተማረው አይ እግዚአብሔር በዛ ተናገረ። እግዚአብሔር ይመስገን። ዘፍጥረት 22 ስንመለከት ያየነው ነገር አለ። አብርሃም ለልጁ ግብዣ ባደረገ ጊዜ ብሉይም አዲስም አብረው ይኖሩ ነበር እስከ ግብዣው ድረስ። እንደ መንፈስ የተወለደውና እንደ ስጋ የተወለደው አብረው ይኖሩ ነበር። ያቺ አጋርና ሳራ አብረው ይኖሩ ነበር። ግብዣው ተደረገ፣ ሁለቱም ተለዩ። እግዚአብሔር ይመስገን። አትፈልጉም ግብዣ? የአዲስ ኪዳን ግብዣ ለምንድን ነው አብረው የኖሩት ብትሉ አላደገም ነበር። ይስሐቅ አላደገም ነበርና እነዚህ አብረው ኖሩ ነበር። አሁንስ ይስሐቅና እስማኤል በእኔ ውስጥ አብረው የሚኖሩ ከሆነ አላደኩም። እስከዛ ድረስ እግዚአብሔር አይኮንነኝም። በርግጥ እስማኤል ስላለ አልኮንንም። ይስሐቅ ተወልዷል፣ እስማኤልም ተወልዷል አይደል? ሁለቱም አሉ። ኩነኔ የለብኝም፣ ማንም አይፈርድብኝም። ግን አብረው ይኖራሉ አጋርና ሳራ። ልጁ ሲያድግ ግን መኖራቸው አሜን። አድጋቸዋል። መቼስ አዎ የሚል የለም እንዴ? ይፈለጋል። ጸጋና ሕግ አብረው በአንድ ቤት ይኖሩ። በእምነት ቤት አብርሃም ቤት እኮ የእምነት ቤት አይደለም፣ የእምነት አባት ነው። ሕግና ጸጋ አብረው ይኖሩ ነበር። እስማኤል ሕግ ነው አለ፣ ሳራም ሕግ ናት። ማን ነው? ሀጋር። ሳራ ጸጋ ናት፣ የሁላችንና በነፃነት የምትወልድ አይደል? አብረው ይኖራሉ በእምነት ቤት። ዛሬም በይውላችሁ ጸጋና ስርዓት፣ ጸጋና ሕግ፣ ጸጋና ጥረት እና ስራ አብረው ይኖራሉ። እስከ መቼ ነው? ልጁ እስኪዳግና ግብዣው እስኪደረግ ነው ያለ ርኅራኄ ይወጣል። አሜን አሜን ሃሌሉያ አሜን። ሳራ ነው እስማኤልን ያስወለደች። ወደዛ ግባ አለችው። ገባና ወለደ። ማን ነበር ሐሳብ ያቀረበው? ከዚህ ቤት አስወጣ ያለው ደግሞ ማለት እሷ። የጸጋ ምሳሌ አንዴ ከስጋ ሲወልድ አንዴ እውነተኛውን ሲወልድ የሚገርም ነው አይደል?
የጸጋ አገልግሎት የቅባት አገልግሎት አንዴ እስራኤልን ያመጣል ከፍ ሲል አስወጣልኝ ይላል። ሃሌሉያ ምንም አይደለም። መውጣቱ ግን አይቀርም። አሜን እግዚአብሔር ይመስገን። ስለዚህ ሁሉም ነገር እስከ እውነተኛው ግብዣ ድረስ ነው የሚቀጥለው። ሁሉም ነገር ዛሬ የምንሰስትላቸው ነገሮች በቤተ ክርስቲያን እጅግ የምንሰስትላቸውና የምንወዳቸው ነገሮች እግዚአብሔር እስከሚደግስ ድረስ ነው። ግን አልደገሰም ወይ? ደግሷል እኮ። ሃሌሉያ አሜን። እኔ በልቻለሁ፣ እናንተ በልታችኋል፣ እየበላችሁ ነው። ስለዚህ የሚባሉ አገልግሎቶች ሊሆኑ ይችላሉ፣ ስጦታዎች ሊሆኑ ይችላሉ፣ ልምምዶችና ትምህርቶች እስከ ኃያሉ ግብዣ ድረስ። አንደኛ ቆሮንቶስ ላይ እኔ መጽሐፌን አግኝቻለሁ። እግዚአብሔር ይመስገን። መጽሐፋችን በክርስቶስ ኢየሱስ ተከፍቷል። አሜን። ወደዛም ሄደው ሌላ ጊዜ ራዕይ ምዕራፍ 4 እና 5 ሁለተኛ ቆሮንቶስ ላይ ጳውሎስ አንድ ነገር ይላል። ከእግዚአብሔር ከጌታ መንፈስ ጋር ተሰብስበን እናንተና እኔ ጳውሎስ የለም፣ ጳውሎስ ሩቅ ነው ያለው። ስለዚህ እናንተና እኔ ከጌታ መንፈስ ጋር ተሰብስበን እንዲህ በሚያደርገው ላይ አይደለም ፈርድበታል። መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ የምታስሩትን ይታሰራል፣ የምትፈቱት ይፈታል። በጣም የሚገርመኝ በቤተ ክርስቲያን አገልግሎት ሁሉ ይሄን የተለማመድ ነው ሰይጣን ላይ ብቻ አይደል? ሰይጣን ላይ ብቻ በእውነትም ሰይጣን አልወጣ ሲለን አስረነው ነው የምንሄደው። ድሮ አስረነው ሄደን ይጠብቀናል። ታዛዥ ነው። ለምን በሰዎች ላይ አላደረግነውም? ግን ሰዎችን ለእግዚአብሔር ምሕረትና ጸጋ ለምን አልፈታናቸው? ችሎታ የለውማ። ምክንያቱም አንድ የተነገረ ነገር አለ። ሰውየው ሊድን የሚችለው በገዛ ፈቃዱ ብቻ፣ እግዚአብሔር እንኳን በዚህ ፈቃዱ ጣልቃ አይገባም ብለው አስተምረውናል አይደል? ስለዚህ አያገባኝም። ወንድሜ ብስራት ይፈታ፣ ወደ እግዚአብሔር መንግስት አእምሮና መንፈሱ ይግባ ለማለት አልችልም። የተሰጠኝ ስልጣን ለሰይጣን ብቻ ለማሰርና ለመፍታት አይደለም ወገኖች። ይሄ ሰው ግን በሰው ላይ ይሄንን ያረገውን ሰው መንፈሱን ለቅቄያለሁ አለ። መንፈሱ በጌታ ቀን ትድናል ዘንድ እኔ እናንተ ከጌታ መንፈስ ጋር ተሰብስበን። እንደዚህ አይነት ስብሰባ አድርጋችሁ ታውቃላችሁ? አንደኛ ቆሮንቶስ 5 አቋም ይሄው አውጥቼው። እሺ፣ ሁለት ስላልከኝ ኦኬ፣ ይቅርታ። ተሰብስባችሁ ታውቃላችሁ? እግዚአብሔር ጋር እግዚአብሔር ይርዳል። አሜን። አይኖቻችን ይፈታ። ስብሰባ የምንለው እኛ ቸርች ስንመጣ ነው አይደል? አረ ከእግዚአብሔር ጋር ተሰብሰቡ። እግዚአብሔር በውስጣችሁ ባለው ነገር ላይ ፍረዱ። አሜን። ምክንያቱም ምን አለ? ፍርዴ ነው። ይሄ ፍርዴ ነው። እግዚአብሔር ወደ መንፈሳችን ባመጣው ነገር ዛሬ በዚች ማታ በዚች ምሽት በሰማችሁት ነገርና መንፈሳችሁ ላይ እግዚአብሔር ባወረደው ነገር የምትፈርዱበት ነገር ካለ ከእግዚአብሔር መንፈስ ጋር ተሰብስባችሁ ፍረዱ። አሜን። ያ መንፈስ ሁሌም የተዘጋጀ ነው ለስብሰባ። ፍረዱ። የሰው ነገር እንዳይለመልም፣ የሰው ነገር ከፍ እንዳይል። ስለዚህ የእግዚአብሔር ልጆች ከእግዚአብሔር ጋር ለምክር ይቀመጣሉ።
እግዚአብሔር የሚለውን ለመስማት ይህንን ይፈጽሙ ዘንድ እንዲህ አይነት ያለውን የጳውሎስን አይነት ሊያደርጉ መቼ ነው እኔ በዘመኔ እንደ ጳውሎስ ጌታ እንደምመስል እኔን ምሰሉ የምለው? አትመኙ። ለሱ ብቻ ነው እንደ እድል የተሰጠው? ጌታን እንደምመስል እኔን ምሰሉ የምለው መቼ ነው? መቼ ነው የጥንቱን አባቶቻችን እምነት እየተከስኩና እያሰብኩ ምን ሆነ? ስለዚህ ወገኖች አሁን አዲስ ኪዳን እየተነጋገርን ስለ አዲስ ኪዳን እያወራን እግዚአብሔር ስለገባው ኪዳን እግዚአብሔር ስለማለበት መሐላ በነገራችን አዲስ ኪዳን ማለት ምን ማለት ነው? ከማቴዎስ ከራእይ ላይ ወጣሱ አዲስ ኪዳን የአዲስ ኪዳን መጽሐፍ ለዛ የአዲስ ኪዳን መጽሐፍ ናቸው እንጂ አዲስ ኪዳን አሜን። አዲስ ኪዳን አደርጋለሁ ሕጌ በልባቸው ይኖራል። ማቴዎስ ወንጌል እኮ በውጭ ላይ የተጻፈ በውስጣቸው ተጽፏል። ከኢየሱስ ክርስቶስ ልደት ጀምሮ ነው እንደ አዲስ ኪዳን። ለእኔ አዲስ ኪዳን ነው ስንል እግዚአብሔር መጽሐፍን በሕይወት የገለጠበት ዘመን። አሜን። ስለዚህ ሳምንት እንዳልኳችሁ በዚህ እግዚአብሔር በጻፈው መጽሐፍ ይህንን መጽሐፍ አነበዋለሁ። አስደናቂ ነገር አነበዋለሁ። አስደናቂ መገለጥ። አሜን። የማይጠገም መገለጥ። አሜን። የማያልቅ መገለጥ በዚህ ፊደል ውስጥ ተጽፏል። በዚህ በመጽሐፍ ቅዱስ በተባለው ውስጥ የእግዚአብሔር እውነት አገኛለሁ። በተሰጠኝ መነጽር ሳነብ መነጽሬ መንፈስ ቅዱስ ነው። አሜን። ባቢዬ በልቤ ሆኖ እርሱን ያነባል። ሲያነብ ልቤ ይቃጠላል፣ ልቤ ይነዳል፣ እውነቱ ይገለጣል። ከዚህ በፊት ያላነበብኩት ይሆናል፣ ይናገረኛል፣ ውስጤ ይዘላል፣ ለሌላ ራእይ ለሌላ አገልግሎት ያስነሳኛል። በዚህ የማነበው መጽሐፍ ማለት ነው። ስለዚህ ድንጋይ ልቤ ወጥቷል ማለት ነው። አሜን። ስጋ ልብ ተሰጥቶኛል ማለት ነው። ከአባቶቻችሁ ጋር እንደገባሁት ኪዳን አይደለም። እነሱ በቃሌ አመፁ፣ አሁን ግን ይላል ከትልቁ እስከ ትንሹ ያውቀኛል። መቼ? እኔ የሚመስለኝ ድሮ ማነው ወደፊት ሁሉ ነገር አዲስ ሲሆን ሁሉ ነገር ድምጥማጡ ጠፍቶ እኛና እግዚአብሔር ብቻ ስንኖር ይመስለኝ ነበር። አይደለም። ማንም ባልንጀራውን እግዚአብሔርን እወቅ አይለውም። ያንዳንዱ ያውቀኛል። ስለዚህ የአዋቂዎች ስብሰባ ይሆንልን። አሜን። አሜን። የአዋቂዎች ስብሰባ ይሆንልን። ዕብራውያን 8 ላይ እንደተጻፈ እንደነዛ አዋቂዎች ስብሰባ ይሆንልን። አሜን። እዚህ አንዱ ፑልፒት ላይ ያውቃል፣ ሌላው አያውቅም። ስለዚህ ሁሌ መከራ ነው ለኛ ማሳወቅ ልክ እንደ ማን መፈክር ነው። መማር አሁን መማር እንደተባለው የኛ ጣፈንታ ማሳወቅ ያኛው ደግሞ ማወቅ አይደል? የአዋቂዎች ስብሰባ ይሆንልን። አሜን። የህፃናት ስብሰባ አይሆንብን። አንዱ መሪ ሌላው ተመሪ፣ አንዱ አለቃ ሌላው መንዝር። እንደዛ አይሆንም፣ ሊሆን አይችልም። እግዚአብሔር ይህን አላረገም በአሁኑ ዘመን። ስለዚህ ታውቃላችሁ የብሉይ ምንጭ በድንጋይ ተደፍኖ እንደነበር ያዕቆብ ነው ያን ድንጋይ ያንከባለለ። ራሔል ማን ናት? አንቺ እህታችን እልፍ አእላፋቱኝ ዘርሽ የጠላቶችን ደጅ ይወርስ። ስለዚህ ራሔል ማን ናት? ሳምንት ብያቸዋለሁ። ቤተ ክርስቲያን ናት። ግን ድንጋይ አንከባላ ውሃ መጠጣት የማትችል ሴት ነች። ምዕራፍ 29 ላይ ማየት ትችላለች
ወገኖች ያዕቆብ እንደምሳሌ አሁን ድንጋይ የሚያንከባልሉ ልጆች ያስፈልጋል። አሜን። እግዚአብሔር የላካቸው ምንም በችግር ቢሆኑ ያዕቆብ ምንም በችግር ቢሆን ምንም በስደት ቢሆን ምንም በተጽዕኖ ስር ቢሆን የእግዚአብሔር መልእክተኛ ነውና ለተጠሙ ለእንስሳውም ለሰውም ውሃ ላይ ያጠጣ ድንጋይ ያንከባልላል። ስለዚህ የብሉይ ምንጭ ውሃ ተከድኖበት ማነው ድንጋይ ተገጥሟል። ያዕቆብ አንከባለለ። ረጅም ነው ክፍሉ ግን እስቲ ከስድስት ልጀምር። እርሱም ቀኑ ገና ቀትር ነበር፣ ከብቶች የሚከማቹበት ሰዓት ገና አልደረሰም። ቁጥር 7 አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከጉድጓዱ አፍ እስኪገልጡት ድረስ አንችልም። እስኪገለብጡት ድረስ አንችልም። ከዚያም በኋላ በጎቹን እናጠጣለን። እርሱም ገና ከእርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እሷም የአባቷን በጎች ትጠብቅ ነበርና። የማን በጎች? ራሔል የማን በጎች እንደምትጠብቅ ተመልከቱ። ያዕቆብ የእናቱን ወንድም የላባን ልጅ ራሔልና የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን ገለበጠ፣ የአጎቱን የላባን በጎች አጠጣ። ዛሬ ልታጠጣ ነው በእርግጥ የመጣችሁ፣ ግን የማትችለው ነገር ላይ ነው የገጠማት። አሁን አንድ ነገር እያየን ነው። በውሃው ላይ ተገጥሟል። በውሃው ላይ ተገጥሟል። አሁን የሥርዓት ውሃ ነው የምንጠጣው። የሥርዓት ውሃ፣ የደንብ ውሃ ነው፣ የቀኖና ውሃ ነው የምንጠጣው ወገኖች። ድንጋይ የሚያንከባልሉ ግን ተነስተው አሜን ላችኋለሁ። ድንጋይ የሚያንከባልሉ ተነስተው ማህበርተኛ ትሆኑ ዘንድ ፈቃዳችሁ ነው። ፈርሙ ፈርሙ። እግዚአብሔር ይርዳል። አሜን። ስለዚህ እግዚአብሔር በሕዝብ ሁሉ የሚከፍተው ጉድጓድ ገና አለ፣ ገና አለ። እሑድ አንድ ነገር እየሰማን ነበር አብረን ከወንድማችን ጋር። ማንም ሰው በሩን ሊዘጋብን መብቱ ነው። ማንም እንዳናገለግል ማድረግ መብቱ ነው። ለጊዜው ችሎታም አለው። ስም በማጥፋት የሚሆን በተለያየ ነገር ምንም እንዳንል ማድረግ መብቱ ነው። ግን ዘመን መጥቷል። አሜን። ዘመን መጥቷል። አሜን። ሳንኖር እውነቱ እየወጣ ነው። እኔ ለምን አልተናገርኩት የሚል ቁጭት የለኝም። የማቀው ነገር በሀገሬ ሰማይ ሁሉ ላይ ከመጣ ምን እፈልጋለሁ? ይሄ እየሆነ ነው። ይሄ እየሆነ ነው። ዛሬ በምንለው እንደ መልእክት በምንጽፈው ሰዎች አልፈልግም እንኳን ቢሉ አንድ ነገር እየሆነ ነው። በእውነት ነው የምላችሁ፣ አገልግሎታችን ለሰነድ ይፈልጋል። ትክክል። ያ እውነት ትንቢት የምላችሁ ትንቢት የቤተ ክርስቲያን እኩለ ሌሊትን ስጽፍ በእውነት ነው የምላችሁ ለእኔ ለራሱ የማይመች ሁኔታ ነበር። ጊዜው 94 ነው። በጣም መንፈሳዊነት ያለበትና በጣም ጉልበታም በነበርንበት ጊዜ ነው። እግዚአብሔር በውስጤ ያለው ነገር ሁሉ ደክሟል ሲለኝ እየፈራሁ ጻፍኩ። አሁን ስንት ዓመቱ? 13 እውነት አይደለም? ስለዚህ አሁንም ትንቢት እናገራለሁ። የምላችሁ ነገር በሁሉም ሰማይ ላይ ይሰማል። አሜን። አትናገሩም ቢሉን እንኳን የእግዚአብሔር መንፈስ ይናገራል። አሜን። ስለዚህ አትዘጋጁ። ይሄ የዝግጅት ጊዜ ነው። እግዚአብሔር ምንጭ ያፈልቃል። አሜን። አጋር እኮ ትንሽ ውሃ ሰጥቶ ነው አብርሃም ያስወጣት። እግዚአብሔር ግን ጉድጓድ ከፈተለት። አሜን።
ምንጭ የሚከፍቱ ወንድሞችና እህቶች እየመጡ አሜን ከእግዚአብሔር ቤት ወንዝ የሚያወጡ ወንድሞችና እህቶች እየመጡ ነው አሜን እየቀኙ መጽሐፍ አሜን የእግዚአብሔር እውነት በህይወታችን ሲፈስ ነው እግዚአብሔር ይመስገን አሜን እንጸልይና እንጨርስ የተባረከው አባታችን ሆይ ቃል እውነት ነው አሜን በእውነትህም ቀድሰናል አሜን ስምህ ይባረክ አሜን ስለሰማነው ቃል እናመሰግናለን አሜን በከንቱ ስለማይመለስ ፈቃድህን በህይወታችን ስለሚፈጽም እግዚአብሔር ሆይ የሚገለውን ስለሚገል የሚነቅለውን ስለሚነቅል የሚያፈርሰውን ስለሚያፈርስ አሜን የሚተክለውንም ስለሚተክል የሚሰራውንም ስለሚሰራ አባታችን ሆይ እናመሰግናለን አሜን በዚህ ዘመን አለን እውነት በሚገለጥበት ዘመን ከየትኛውም ዘመን በበለጠ እግዚአብሔር ሆይ የሰወርከውን አሁን ያወጣው ነው ስም ይባል አሜን በእውነት እናደንቃለን እናከብራለን በህይወታችን የሰራው ግሩም ነው ክብር ላንተ ይሁን አሜን በእውነተኛ ማንነት እንዴት እንደነበርን እናውቃለን ከየት እንደተነሳን እናውቃለን ነገር ግን ይህንን ዘመን በህይወታችን ስላመጣ እናከብራለን አሜን ስራ ያከብራል አሜን በእኛ ያደረከው ያ ድርጊት ያከብራል አሜን እግዚአብሔር ሆይ እኛ ባናውቅና ባንነቃ ለምስጋናና ለክብር እንኳን ባንዘጋጅ ስራ ይባርካል አሜን ስራ ያከብራል አሜን ክብር ላንተ ይሁን አሜን ምድር አንተን በማወቅ ትሞላለች አሜን በእውነት እናውቃለን አሁንም እናውቅ ዘንድ እንጸልያለን አሜን ሃሌሉያ ይበልጥ እናውቅ ዘንድ እንጸልያለን አሜን ያላወቁ ብዙ አሉና መልካሙን መንገድ የሚያሳየን ማን ነው የሚሉ ብዙዎች አሉና እግዚአብሔር ሆይ በከፈትክልን በዚህ በር ይበልጥ እንድናውቅ ለነዛም እንድንተርፍ በኢየሱስ ስም እርዳን አሜን በትህትና በቅንነት በገርነት በተሰበረ መንፈስ እግዚአብሔር ሆይ በፍቅር ትውልዳችንን እናገለግለው ዘንድ እርዳን አሜን ስለሰማህን እናከብራለን አሜን በኢየሱስ ክርስቶስ